بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد ባለፈው ሳምንት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋ ጀህሪያ ዳዕዋቸው በግልጽ ባደረጉበት ሂደት ነበር ያየነው። አላህ Subhanahu Wa Ta'ala መልእክተኛ አድርጎ ሲልካቸው የነበረው የዳዕዋ ሂደት መካ ላይ ካለው ማህበረሰብ ሙሽሪኩል አረብ እሳቸው የተላኩበት ማህበረሰብ ባህሪው ትንሽ ጠንካራ ከመሆኑ የተነሳ ዳዕዋቸው መጀመሪያ በድብቅ ነበር ያደረጉ የነበሩት ብለናል። በኋላ ግን በግልጽ እንዳወጡት ነው ያየነውና በዚያ ላይ ሁሉንም የቁረይሽ አባላቶች ሰብስበው ራሳችሁን ከጀሃነም እሳት አድኑ እንዳሏቸውና ከዚያ ውስጥ መጨረሻ ላይ የራሳቸው ልጅ ጋር እንደደረሱ ነበር ያቆምነው። ያ ፋጢማ ኢብነተ ሙሐመድን ረሱልላህ ሰለላሁ ዐለይሂ ወሰለም ሰሊኒ ቢማ ሺእቲ አንቂዚ ነፍሰኪ ሚን النار لا اغني عنك من الله شيئا አንቺ ፋጢማ የሙሐመድ ልጅ ሆይ አሏት። የራሳቸውን ልጅ ማለት ነው። ፋጢማ ቢንት ሙሐመድን ሰለላሁ ዐለይሂ ወሰለም ፋጢማ የራሳቸው ያብራካቸው ክፋይ እንደሆነች ሁላችንም እናውቃለንና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እየጠሩ መጥተው መጨረሻ ላይ የራሳቸውን ልጅ ምን አሏት? አንቺ ፋጢማ ሆይ የፈለግሽውን ነገር ጠይቅኝ፣ ነገር ግን ራስሽን ከጀሃነም እሳት ጠብቂ፣ ነጃ አውጪ። እኔ አላህ ዘንዳ ምንም ነገር አልጠቅምሽም፣ ራስሽን ነው የምታደኙ ወይም ደግሞ የምትጠቅሚው ራስሽ ነሽ አሏት። ይሄ ማለት ነው ብለናል። የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala በዚህ ምድር ላይ የሳቸው አይነት ሰው አልፈጠረም፣ ካሁንም በኋላ አይፈጥርም። በል ያኒ የሳቸው ደረጃ ከጅብሪል በላይ ነው ብለን ደረጃቸው አላህ የሰጣቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሳቸው ደረጃ ማለት ከጅብሪል በላይ ነው። ይሄ ማለት ያኒ هو اشرف الخلق على الاطلاق እንደሳቸው አይነት ክብር ሰጥቶ አላህ የፈጠረው ሰው የለም፣ አይፈጥርምም። አላህ ከፈጠረው ከሰውም ከመላእክም ከአጋንንትም በደረጃ ከፍን ያደረጋቸው ወኢነከ ለዓላ ኹሉቂን ዐዚም ብሎ አላህ ትልቅ የሆነ አፈጣጠር ላይ ነው ያለው ብሎ መስክሮላቸዋል። አንነብዩ አውላ ቢልሙእሚኒና ሚን አንፉሲሂም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እያንዳንዱ ሙእሚን ከነፍሱ በላይ ናቸው። ኢዘን በዚህ ደረጃ ላይ ያሉት የቂያማ ቀን አላህ Subhanahu Wa Ta'ala ኸላኢቁን በአጠቃላይ ሰብስቦት ሁሉም ከመጀመሪያ እስከ መጨረሻው ያለው ፍጡር በአጠቃላይ አላህ በአንድ ሜዳ ላይ ሰብስቦት ሲያበቃ ፀሐይ ፊቷን አዙራ ስንዝር ቀርባ እያንዳንዱ ሰው በወንጀሉ በላቡ ሲጥለቀለቅ ሁሉም ከዚያ መውቂፍ የጀሃነሙ ሰው ወደ ጀሃነም መሄድ የተሻለ ይመስለዋል። የጀሃነም ሰዎች ከሃዲያኖች ራሳቸው ከቂያማ ከዚያ ከቆሙበት ቦታ ከዚያን ቀን ጭንቅ ጀሃነም መግባት የተሻለ ይመስላቸውና እነርሱም ጭምር ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሸፋዓ ይጠይቃል። አላህ እሳቸውን ያላቀበት ቦታ መቃም አልመህሙድ የተባለው ትልቁ የተመሰገኑበት ኸላኢቁ በአጠቃላይ የሚያመሰግንባቸው ቦታ ነው። ያ ቦታ ማለት ነው ሁሉም ነብያቶች ይጠየቃሉ። አላህ ምርጥ አድርጎ የላካቸው ነብያቶች ጋር ሰዎች እየሄዱ በየተራ ከዚህ ካለንበት ጭንቅ አላህ እንዲያወጣንና ውሳኔ እንዲሰጥ አላህን አማልዱን ብለው ሁሉም ሲጠይቁ ሁሉም ምን ያቀርባሉ? ኢዕትዛር ያቀርባሉ። ላ ሁሉም ሱብሃንአላህ አልዓዚም ትላልቅ ሩሱሎች ኢዕትዛር ያቀርባሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ እኔ ያለሁ ይላሉ። አና ለሃ ይላሉ። እኔ ያለሁ ለዚህ ጥያቄ እኔ ያለሁ ብለው እሳቸው ከአርሽ ጥላ ስር ስጁድ ይወርዳሉ። አላህ Subhanahu Wa Ta'ala ከዚህ በፊት ጠርጬበት የማላቀውን ስሙን ወይም ደግሞ ከዚህ በፊት እሱን ለምኝበት የማላቀውን የሆነ አይነት ዱዓ አላህ ኢልሃም ያደርግልኛል። ከዛ በኋላ አላህ Subhanahu Wa Ta'ala ይለምኑታል። ራስህን ቀና አድርግ ይላቸዋል። አላህ ጠይቅ፣ የጠየቀው ይሰጣል። አማልድ መልጃህ ተቀባይነት አለው ይላቸዋል። ይሄ ማለት ኸላኢቁ በአጠቃላይ እሳቸውን የሚያመሰግንበት ማለት ነው። ለካፊሩም ለሙእሚኑም ሸፋዓ የሚሆንበት ሸፋዓ ማለት ወደ ጀነት እንዲገባ አይደለም። ካፊሩ አላህ ውሳኔ ሰጥቶት የጀሃነሙ ወደ ጀሃነም እንዲሄድ ማለት ነው። የጀነቱ ወደ ጀነት እንዲሄድ መውቂፍ ይባላል። እዚያ ቦታ ላይ ማንነታቸው ይረጋገጣል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ አላህ ያላቃቸው የአላህ መልእክተኛ ሁሉም አንገቱን ይሰብራል። እባካችሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡት እስላም ምን አይነት እንደሆነ እንረዳ። የዚያን ቀን ሁሉም አንገቱን ይሰብራል። ሁሉም እሳቸው ብቻ
አንገታቸውን ቀና ያደርጋሉ በአላህ ምርጫ ማለት ነው በዚህ መልኩ አላህ ያላቃቸው የአላህ መልእክተኛ ለልጃቸው ለፋጢማ ምንም ነገር አልጠቅምሽም አሏት ያ اخي የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት የተቀበለ ሰው የሳቸውን መልእክት ተቀብሎ ሙስሊም ነኝ ያለ ሰው ከዚህ በላይ ንግግር ምን ሊመጣለት ይችላል እሳቸው ለልጃቸው ካልጠቀሙ ማን ለማን ይጠቅማል ነው እንታቢሁ ማን ነው ለማን የሚጠቅመው እኔ አልጠቅምሽም ለፋጢማ ለልጃቸው ለአብራካቸው ክፋይ አሽረፈ الخلق ተራሱ አይደሉም ብለናል በዚህ መልኩ አላህ ያላቃቸው የአላህ መልእክተኛ እኔ ላንቺ አልጠቅምሽም ካልዋት ማን ነው ለኛ እኔ ዋስነን የሚለን ነው ለምንድነው ያ اخي ሱብሃንአላህ ለምን አቅላችንን ለምን አናሰራው ለምንድነው ሰዎች ወደ ፈለጉበት አቅጣጫ እንደፈለጉ የሚጎትቱን ከዚህ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የገጠማቸውን ሂደት እናያለን ዛሬ ሙስሊሞች ነን ብለን ላ ኢላሃ ኢላላህ ብለናል ብለን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኝነት ተቀብለናል ብለን ስናበቃ የሳቸው ዲን ጠላት መሆን የለብንም የሳቸው መልእክት ጠላት መሆን የለብንም አላህ ከሰባት ሰማይ ከአርሽ በላይ ሆኖ የላከው ለሰው ልጆች መመሪያ ይሆን ዘንድ መዳኛ ይሆን ዘንድ ተድላ የሚያጎናጽፍ ክብር የሚያጎናጽፍ ቃሉ እኛ ልንዋጋ አይገባም ከዛ መጨረሻ ላይ ምን አሉ غير ان لكم رحما سابلها ببلالها ነገር ግን ሁሉንም ጠርተው ማስጠንቀቂያ ከሰጡ በኋላ غير ان لكم ሲቀር እናንተ ለናንተ ረሂመን እኔ ጋር ዝምድና አላችሁ አሏቸው ዝምድና አላችሁ ለሁሉም ለተጠሩት ማለት ነው سابلها ببلالها አይ ساصلها حسب حقها ማለት ነው ለሁላችሁም እንደየ ደረጃችሁ ዝምድናችሁን እጠብቅላችኋለሁ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁላችሁም የዝምድና ሐቅ አላችሁ እኔ ላይ ዝምድና አላችሁ ይሄ ዝምድናችሁን እጠብቅላችኋለሁ ነገር ግን አላህ ፊት አልጠቅማችሁም እኔ እናንተን የአላህ መልእክተኛ አጎት ነኝ አክስት ነኝ ልጅ ነኝ ስላላችሁ ከአላህ ቅጣት አትድኑም ከአላህ ቅጣት ራሳችሁን አድኑ ካሉ በኋላ ግን ዝምድና አላችሁ ዝምድናችሁን ግን እጠብቀዋለሁ አሉ ولما اتم هذا الانذار انفض الناس وتفرقوا ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ ይህን ማስጠንቀቂያ ካሰሙ በኋላ ሰዎቹ ተሰብስበው የነበሩት ሰዎች ጠርተዋቸው ባለፈው ሳምንት እንዳየነው ያ ሰባሃ ብለው ጠርተዋቸው ነበር ሁሉንም የቁረይሽ ጎሳዎች በአጠቃላይ ተሰብስበው ነበር ከዚያ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግራቸውን ከጨረሱ በኋላ ሰዎች ተነስተው ተበታተኑ ولا يذكر عنهم የሚጠቀስ ነገር የለም ወይም የሚወሳ ነገር የለም ማለት ነው አንهم አይ ቁረይሾች አብደው አየ ሙዓረዳቲን ምንም አይነት ተቃውሞ ግልጽ አላደረጉም አው ታእይድን ወይም ደግሞ ድጋፍም አላሰሙም لما سمعوه ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰሙት ማስጠንቀቂያ ለተነገራቸው ነገር سوى ما ورد عن ابي لهب انه واجه النبي صلى الله عليه وسلم ከአቡ ለሃብ የተገኘ ሲቀር አቡ ለሃብ ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም واجه بالسوء በመጥፎ ነገር ነበር ያናገራቸው ማለት አቡ ለሃብ አጎታቸው فقال تبا لك سائر اليوم የተቀረው ቀን ላንተ የከፋ ይሁን እንደማለት ነው ወይ ደግሞ ያኒ ስድብ ነው ጥፋት ላንተ ይሁን የተቀረው ቀን አሊሃዳ ጀማዓተና አላቸው ለዚህ ነው እንደሰበሰብከን አላቸው ምን ሊላቸው እንደነበረ ምን ሊሉት ፈልጎ እንደነበረ አይታወቅም فنزلت ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ ሲሰድባቸው አቡ ለሃብ አላህ የቁርአን አንቀጽ አወረደ ተበት የዳ አቢ ለሃብ ወተብ ما اغنى عنه ماله وما كسب سيصلى نارا ذات لهب وامراته حمالة الحطب في جيدها حبل من مسد الله سبحان الله العظيم النبي لالن አማኞችን እስከ ቂያማ ድረስ በመልካም እንዲወሱ አደረገ አላህ በመልካም والسابقون الاولون من المهاجرين والانصار والذين اتبعوهم باحسان رضي الله عنهم ورضوا عنه እነዚያ አማኝ ሙእሚኖች እስከ ቂያማ ድረስ በመልካም እያንዳንዱ ሙእሚን ቁርአን ከፍቶ በሚያነብበት ጊዜ ስማቸው በመልካም እንዲያወሳው አደረገ አቡ ለሃብን ደግሞ እስከ ቂያማ ድረስ በመጥፎ እንዲወሳ አደረገ እርግማን እንዲወርድበት ቁርአን የሚቀሩ ሰዎች ሁሉ ይሄ እርግማን በሱ ላይ እንዲወርድበት ተበት የዳስት ቀራ ሁሉ ጊዜ ምናልባት ትርጉሙ ማናቀው ያው ሰላትን ሰግድበታለን ነገር ግን ምን ያደረግን ነው እሱን እየረገመን ነው አላህ ተበት የዳ አቢ ለሃብ ወተብ ያ አቢ ለሃብ ሁለት እጆች ከሰሩ አለ አቡ ለሃብ ከሰረ ማለት ነው ما اغنى عنه ماله وما كسب
ገንዘቡም ሆነ ያፈራው ነገር ምንም አልጠቀመውም ከጀሃነም እሳት አላዳነውም ማለት ነው ወምራአቱ ሐማለት الحطب سيصلى نارا ذات لهب የመንቀልቀል ባልተቤት የሆነችን ጀሃነም ይገባታል አለ አላህ Subhanahu Wa Ta'ala እሳት ይገባል አለ አላህ አቡ ለሃብ የጀሃነም ሆኖ አላህ በቁርአን መስክሮበታል የመንቀልቀል ባልተቤት የሆነች እሳት ይገባል አለ ስሙ ተጠርቶ ነው በቁርአን ውስጥ የጀሃነም ነው የተባለው አቡ ለሃብ كذلك وامرأته حمالة الحطب ባለቤቱም ኡርዋ ትባላለች ኡሙ ጀሚል حمالة الحطب እንጨት የተሸከመች ሆና ትገባለች አለ አላህ ጀሃነም ትገባለች ባለቤቱም ጭምር في جيدها حبل من مسد የጭረት ባልተቤት የሆነ ገመድ ባንገቷ ላይ ሆኖ ጀሃነም ትገባለች አለ አላህ አቡ ለሃብም ባለቤቱም የጀሃነም ናቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በመጥፎ ስላነሳቸውና እዚያን ቀን መጥቶ ክብራቸውን ስለነካ ዘላለማዊ የሆነ ጀሃነም አላህ ፈረደበት من فوق السبع السماوات አላህ ቁርአን አውርዶ እስከ ቂያማ ድረስ አቡ ለሃብ የጀሃነም መሆኑ ሁላችንም ሱረቱል መስድ በመንቀራበት ጊዜ ምን እናደርጋለን ይሄን እንመሰክራለን ማለት ነው ሱብሃንአላህ እስከ ቂያማ ድረስ የጀሃነም ለመሆኑ አላህ በሙእሚኖች መላስ እንዲመሰከርበት አደረገ አማኞችን ደግሞ የጀነት የአላህ ውዴታ የተገባቸው ለመሆናቸው እንዲመሰከር አላህ አደረገ أما عامة قريش ነገር ግን የተቀሩት ቁረይሾች فكأنهم قد أصابتهم الدهشة يعني ፍርሃት ውስጣቸው ሰፈነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ነገር ከተናገሩ በኋላ والاستغراب በጣም ተገረሙ حين فوجئوا بهذا الانذار ይሄ ማስጠንቀቂያ ከተናገሩ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ولم يستطيعوا أن يختاروا أي موقف تجاهه أو تجاه ذلك ምንም አይነት ምርጫ መወሰን አልቻሉ ምንም ለማለት ይንቀፏቸው ነብዩን ወይስ ያውግዟቸው ምንም ማለት አልቻሉ በጣም ድንጋጤ ተሞልተው ስለነበረ በጣም ፍርሃት ውስጣቸው ሰፍነው ስለነበረ ምንም ነገር ሳይሉ ጥለው ሄዱ ማለት ነው ولكنهم لما رجعوا الى بيوتهم ከዚያ በኋላ ተበታትነው ተነስተው ወደ ቤት ከሄዱ በኋላ واستقرت انفسهم ተረጋጉ ነፍሳቸው ተመለሰች وافاقوا من دهشتهم ከድንጋጤያቸው ከባነኑ በኋላ وطمأنوا ከተረጋጉ በኋላ استكبروا في انفسهم ልባቸው ምን ማድረግ ጀመረ ኩራት ይሰማው ጀመር ያ ፍርሃታቸው እየጠፋ አምባገነናዊ ስሜታቸው መምጣት ጀመረና ምን አሉ وتناولوا هذه الدعوة والإنذار بالاستخفاف والاستهزاء የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ጥሪ እሳቸው ይዘውት የመጡትን መልእክት ምን ማድረግ ጀመሩ ማንቋሸሽና ማላገጥ ጀመሩ ማለት ነው فكان النبي صلى الله عليه وسلم يا الله ملكتኛ اذا مر على ملأ منهم ባጠገባቸው ሁሉ ጊዜ እነዚህ ሙሽሪኩል አረብ ትላልቅ የመካ ነገስታቶች ካዕባ አለ በካዕባ ዙሪያ ይሰበሰባሉ ሁሌም ጧት ወጥተው ይሰበሰባሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይመጡና ባጠገባቸው ጧፍ ያደርጋሉ በካዕባ ላይ ማለት ነው اذا مر على ملأ منهم ባጠገባቸው ባለፉ ጊዜ ሰኺሩ منه ያላግጡባቸው ነበር እንቋሸሿቸው ልክ ባጠገባቸው ሲያልፉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እያንቋሸሿቸው እንደዚህ የሽሙጥ እያዩዋቸው በትንሽ አይን በማሳነስ አይን እያዩዋቸው ያላግጡባቸዋል وقالوا من قالوا هذا الذي بعث الله رسولا الله اكبر الله ይሄንን ነው መልእክተኛ አድርጎ የላከው ሰው አጣ የሚልከው ሚዛናቸው ምንድነው የነሱ ሚዛን ሀብት የነሱ ሚዛን ሰውነት ነው የነሱ ሚዛን ግስፈት የነሱ ሚዛን በወቅቱ ያሉት ያው እነሱ እርስ በርሳቸው የሚለካኩበት ነገር አላቸው ከሌ የሰው መሪ ይሁን ሲባል ማን ነው ግዙፍነቱ ይታያል ቁመናው ይታያል ሜኑ ሁሉ ነገር ሀብቱ ዘሩ ይታያል ማለት ነው አሃ الذي يبعث الله رسولا ይሄንን ነው እንዴ መልእክተኛ አድርጎ የላከው ይላሉ ሲያላግጡ ማለት ነው በነብዩ ላይ ነገር ግን በሁሉ ነገር ነብዩ የበላይ ናቸው በዘራቸውም ቢሉ hatta በሬት በኔ ሐሽም ናቸው አላህ Subhanahu Wa Ta'ala ከመረጠው ቤት ነው የመረጣቸው እሳቸውን ማለት ነው ሲመርጣቸው በየትኛውም የዘር ግንዳቸው ውስጥ ምንም አይነት እንከን የለበትም አላህ መጀመሪያውኑ ንጹህ አድርጎ ነው የፈጠራቸው ሲፈጥራቸው ራሱ ይሄ ነው እንደ ላከው አሉ هذا ابن ابي كبشه يكلم من السماء ይሄ የአቢ ከብሻ ልጅ ነው ከሰማይ ወህይ የሚመጣለት አላህ ከሰማይ አናገረኝ የሚለው
ይሄ ነው እንደ ያሉ وامثال ذلك هنا يمساسلوا ابو كبشه ማለት اسم لاحد اجداده صلى الله عليه وسلم من جهه الام በእናታቸው በኩል ቅድማያታቸው ነው ይሄ ሰውዬ كان قد خالف دين قريش የቁረይሾችን እምነት ድሮ ገና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመፈጠራቸው በፊት ማለት ነውና ቁረይሾች ይሄ ጣዖት አምልኮን አልፈልግም ብሎ ምን ሆኖ ነበር እሱ ነስራንያ ውስጥ ገብቶ ነበር ማለት ነው ወደ واختار النصرانيه نصرانيه ማለት የኢሳ ነብዩላህ ኢሳ ይዘውት የመጡት እምነት ማለት ነው እኔ እሱን ነው መፈልገው ብሎ كان يعني تنصر فلما خالفهم النبي صلى الله عليه وسلم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሁን መጥተው እናንተ ሰዎች لا اله الا الله በሉ ሲሏቸው ጣዖት አታምልኩ አላህን ብቻ አምልኩ ብለው ወደ እስልምና ሲጠሯቸው ከማን ጋር አመሳሰሏቸው ከዚያ አቢ ከብሻ ከተባለው ሰው ጋር ወስደው ከሱ ጋር ጨመሯቸው እሱም خلفዋቸው ነበር ነብዩም خلفዋቸው في الدين نسبوه اليه وشبهوه به بس يعني بسو مثلواቸውና هذا الذي يعني هذا ابن ابي كبشه يكلم من السماء ስለዚህ ابن ابي كبشه يا ابي كبشه ልጅ ብለው ይጠሯቸው ማለት ነው በእናታቸው በኩል ያለ ቅድማያታቸው አስሉ ይሄ ክልክል ነው በራሳቸው ህግም በአረቦችም አይጠራም ወደ እናት አይደለም ኢንቲሳብ የሚያደርገው አንድ ሰው በአባቱ በኩል ነው ነሰቡ የአባቱ ቅድማያቶች ነው መጠራት ያለባቸው ከተፈለገም ማለት ነው እነሱ ግን ስለخلፋቸውና ነውር አለበት ብሎ ስላሰቡ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደዛ ያስጠጓቸውና በእሱ አመሳሰሉት تعجيرا واحتقارا له وطعنا فيه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለማነወር ለማሳነስና እሳቸውን ምን ለማድረግ ለመስደብ ሲፈልጉ ክብራቸውን ለመንካት ሲፈልጉ واستمر النبي صلى الله عليه وسلم في دعوته ነብዩ መሐመድ ግን ዝም ብለው በዳዋቸው ቀጠሉ ሰዎችን ወደ እስላም በመጣራት ላይ وبدا يجهر بها في نواديهم ومجامعهم ከዚያ በኋላ በሚሰበሰቡበት ቦታ ላይ ሁሉ እየሄዱ لا اله الا الله በሉ ይላቸዋል لا اله الا الله በሉ እናንተ ሰዎች በሚሰበሰቡበት የትም በየትኛውም ጉዳይ ላይ ሲሰበሰቡ ይሄዱ ዳዋ ያደርጉላቸዋል ለየትሉ عليهم كتاب الله يا الله قرآن እያሰሙ እየቀሩ እንዲሰሙ ያደርጓቸዋል ويدعوهم الى ما دعت اليه الرسل ከዚያ በፊት የነበሩት ነብያቶች አላህ ይላካቸው ከሳቸው በፊት አላህ ይላካቸው ነብያቶች ወደ ተጣሩበት ይጠሯቸዋል ምን ይያሉ يا قوم اعبدوا الله ما لكم من اله غيره ሁሉም ነብያቶች ይሄን ነበር ሲሉ የነበሩት يا قوم اعبدوا الله እናንተ ሰዎች ሆይ አላህን ተገዙ ይሄ ነው የአላህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋ ይሄ ነው ነብዩ ክብራቸው የተነካው ለዚህ ዳዕዋ ደማቸው የፈሰሰው ለዚህ ዳዕዋ ነው ሱብሃንአላህ ጥርሳቸው የተሰበረው ያ ሁሉ መከራና ስቃይ ያዩት ሰሃባዎች አንገታቸው የተሰየፈው ገላቸው የተቆራረጠው በቀስት የተበሳሳው ለዚህ ዳዕዋ اعبدوا الله ما لكم من اله غيره አላህን አምልኩ ማምለክ የሚለው ነገር በያዘው ማዕናው ሁሉ አላህን ማምለክ ነው خلاص አላህን አምልኩ እያንዳንዱ ሰው ከአላህ ጋር ራቁቱን ለብቻው የሚቆምበት ቀን አለ ሁሉ ነገር ጠፍቶ ማለት ነው አላህ ሰማይና ምድርን እንዳልነበር ያደርጋል ሰባት ሰማይ ሰባት ምድር እንዳልነበር አድርጎ ሁሉም የሰው ዘር በአጠቃላይ ያጋንንተም ዘር አንስቶ ፊት ለፊት ያቆመዋል ራሱ አላህ Subhanahu Wa Ta'ala ይሰበስበዋል ሁሉም ከተቀበርንበት ከላያችን ላይ አፈር ያራገፍን ልክ ቡቃያ እንደሚበቅለው አላህ ከቀብራችን እንድንወጣ ያደርገናል ይሰበስበናል ራቁታችንን አላህ ፊት እንሰበሰባለን ማንንም የለም ያኔ ማንንም يوم لا تملك نفس لنفس شيئا والامر يومئذ لله ማንንም ለማንም የትኛውም ነፍስ ለማንም ዋስሞን በማትችልበት ቀን ሁሉ ነገር የነገሩ ሁሉ ባልተቤት ማን አላህ ነው ፍርድ ሰጪው እሱ ነው ማንንም የዚያን ቀን እንኳን ሌላው ፍጡር ነብያቶች አንገታቸውን ይደፋሉ ብለናል እንታቤ ሱብሃንአላህ ማንንም ለማንም ነጃ ያወጣም ፋጢማ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአባቷ ነጃት ወጣ ሁሉም የዛን ቀን አንገቱን ይሰብራል ሁሉም ወይኔ ይላል لا اله الا الله ማንንም ዛሬ ጆሮአችንን የሚያደነቁሩ ምን ሰማቸው ነገሮች በሙሉ ባጢል ናቸው ባጢል ከአላህ ንግግርና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር ውጪ ያሉ በአጠቃላይ ማለት ነው ምናልባት የአራቱ ኢማሞች ኢማሙ አቡ ሐኒፋ ኢማሙ ሻፊዒ ኢማሙ አህመድ ኢማሙ ማሊክ ታሪካቸውን በትክክል
የሚነግረን ሰው አግኝተን በያለንበት በየሀገራችንና